አንድ ሰውዬ ልጁ በጋኔን ተይዞበት እርኩስ መንፈስ ያለበት ልጅ ያለው ሰው ልጁን ይዞ መጥቶ እባካችሁ ፈውሱልኝ አላቸው ለዘጠኙ ሐዋርያት። የሚገርማችሁ ይህንን ጋኔን ዘጠኙ ሐዋርያት በዚህ ቢሉት በዚያ ቢሉት ውጣ ቢሉት ምን ቢሉት አልወጣም አለ። ስንት ሆነው እምቢ አላቸው? ዘጠኝ ሆነው። ውርደት አሱ ደግሞ ጋኔኑ እንዴት አይነት ክፉ! መቼስ ጥሩ ጋኔን የለም፣ ግን ይሄ ጋኔን ደግሞ በጣም ክፉ ነው። ምንድነው ክፋቱ ካላችሁ አይሰማም፣ አይናገር። ምን አይልም፣ አይሰማም። የት ነው ያስከው ስትለው አይሰማም። ማነ ተናገር ስትለው አይናገር። ደንቆሮና ዲዳ የሆነ ጋኔን ለዘጠኝ ወዲህ ቢሉት ወዲያ ቢሉት እምቢ አለ። አሁን ይገርማቸዋል። ዘጠኙ ሐዋርያት ሽምቅቅ ብለው ተዋርደው ቆመዋል። እና ህዝቡ በቃ መታዘብ ጀመረ። ጸሐፍት ፈሪሳውያን ደግሞ ደስ አላቸው። ድሮም ጋኔን ማውጣታቸው ነበር ትንሽ ያስከበራቸው አጋንን ሐዋርያቱ። እምቢ ሲል መሳቂያ ያረጓቸው። ዘጠኙ ሐዋርያት ተሸማቀቁ። ይሄ ሲሆን ጴጥሮስ ዮሐንስና ያዕቆብ ከጌታ ጋር ደብረ ታቦር ላይ ናቸው። ጴጥሮስ ምን ይላል? ጌታ ሆይ በዚህ መሆን ለኛ መልካም ነው። እዛ ወንድሞች ይጨነቃሉ፣ አንተ በዚህ መሆን ለኛ መልካም ነው ትላል። አንዳንደኛ ሲመቸን እኮ የሌላው ችግር አይታየም። አሁን ጌታ ሦስቱን ሐዋርያት ይዞ ወረደ። ይህ ሰውዬ ሲወርድ ልጁ ይዞ ይህ ሰውዬ ቀረበ ወደ ክርስቶስ። ከኔ ጋር ናችሁ ምዕመናን? ጌታ ሆይ አለው፣ ልጄን እርኩስ መንፈስ ይዞታል። ከልጅነቱ ጀምሮ አብሮት ያደገ ጋኔን አለበት። ማታ ማታ ጨረቃ ስትወጣ በጨረቃ እያነሳ ይጥለዋል። ማታ ማታ አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ራሱ እንዲጎዳ ማለት ነው። እሳት ውስጥ ይጥለዋል፣ ውሃ ውስጥ ይጥለዋል። ካደገ ጀምሮ ከልጅነቱ አለቀቀውም ይሄ ጋኔን። ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ አይሰማም። አሁን ክርስቶስ ቢቻልህስ ይባላል። ለምን መሰላችሁ? ደቀ መዛሙርቱ ስላቃታቸው ያው መምህራቸውም የነሱ ቢጤ ነው ብሎ እኮ። አሁን ክርስቶስን ያስናቅነው እኮ እኛ ተማሪዎች እኮ ምዕመናን፣ እኛ ስላቃተን እሱ የሚያቅተው እንዳይመስላል። ቢቻልህስ ልጄን ፈውስልኝ አለው። ጌታ ምን አለ? ቢቻልህስ ትላለህ፣ ለሚያምን ሁሉ ይቻላል አለው። ይህን ጊዜ ይህ ሰው ምን አለ? አምናለሁ፣ አለማመኔን እርዳው። ልታድን ትችላለህ ብዬ አምናለሁ፣ ግን ደግሞ እምነቴ ብቁ አይደለም፣ ሙሉ አይደለም። አለማመኔን እርዳው አለ።